ይድረስ ከጣራ በላይ ለምትስቀው ወንድሜ ለምትስቂው እህቴ። አዎ አንዳንድ ሰዎች ከጣራ በላይ በጣም ይስቃሉ። ይሄ ሙእሚን ባህሪ አይደለም በመሰረቱ ማለት ነው። አዎ ሳቅ ሊኖር ይችላል በልኩ በመጠኑ ማለት ነው። እንደውም ሶስት አይነት ነው። አንደኛው ተበሱም ይባላል። ተበሱም ማለት ፈገግ ማለት ነው። ይሄ ነብያችን ሰለላሁ ዐለይሂ ወሰለም የነበሩበት ነው። ሁሌ ተበሱም አይለያቸውም ነበር። ነው ፊት ጭፍግግ ማድረግ የሙእሚን ባህሪ አይደለም። አንዳንድ ሰዎች በቃ እንዳለ የሐምሌ ዳመናም ይመስሉዋሉ ማለት ይሄ አይገባም። በተለይ ሙስሊም ወንድምን ስታገኝ ፈገግ ባለፊት መገናኘት በጣም መልካም ነው። ወአንተልቀ አኻካ ቢወጅህን ጠልቅን ነቢ ዓለይሂ ሰላቱ ወሰላም ከማዕሩፍ ከመልካም አትናቅ ብለዋል። ወንድምህን ፈታ ባለፊት እንኳን መገናኘት ይሄ ተፈላጊና ጥሩ ነው። ሌላው ደግሞ ضحክ ይባላል። ይሄ መሳቅ ማለት ነው። መሳቅም እንደ ሁኔታው በጣም ሳይሆን በተወሰነ መልኩ ድምጽም ኖሮት መሳቅ ችግር የለውም ማለት ነው። አስፈላጊ ሲሆን ማብዛት የለብንም ነው። ሶስተኛው ደግሞ ቃህቃሃ የሚባል ነው። ቃህቃሃ ብሎ ማለት ነው ከጣራ በላይ መሳቅ ማስካካት ማለት ነው። ልክ ጀነት እንደገባ አይነት ሰው መሳቅ። የሳቅ ውድድር የሚባል አለ ጭራሽ ሱብሃንአላህ። ዛሬ ይሄንን የሚያዩ አሉ። ኮሜዲያን የሚባሉ አሉ። ኮሜዲያን የሚባል ነገር የለም እንደ ሸሪዓችን። ሰዎችን ለማሳቅ እንደሞያ አድርገው የሚጠቀሙ ሰዎች አሉ። ሰዎችን ቁጭ ብለው ያዩዋቸዋል ማለት ነው። እከሌ የሚባለው ኮሜዲ ዛሬ ስለደበረኝ ልሳቅ ብሎ ከጣራ በላይ ለመሳቅ ማለት ነው። ሱብሃንአላህ። አንተ ደስታህን በልክ ማድረግ ነው ያለብህ። አዎ ሙስሊሞች ደስተኞች ናቸው በዚክሩ በዒባዳው፣ ግን ደግሞ ከጣራ በላይ አይስቁም። ነቢያችን ላንቃቸው እስኪታይ አይስቁም። ሰዎች ዛሬ ላንቃቸው እስኪታይ ድረስ ካካካ እያሉ የሚስቁበት ሁኔታ አለ። ይሄ ሊታረም ይገባዋል ማለት ነው። እኛ ነገ ብዙ መሰናከል ያለብን ሰዎች ጀነት ስንገባ ነው የምንስቀው ይበልጥ የምንደሰተውና ሁሉ ነገር በልኩና በመጠኑ በለከቱ ሊሆን ይገባል። አላህ ሱብሓነሁ ወተዓላ ይወፍቀን። ወሰላሙ አለይኩም።